ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በእውነቱ በጣም ነው ውስጥ ያዘነው ማለት ነው እና እንደሰማችሁት ነው እንግዲህ ያስፈው መጀመሪያ ላይ እንደሰማችሁት ነው። ብቻ ፈጣሪ ጤንነቱን ይመልስለት ነው የሚለው እኔ ማለት ነው እና ያው ሁላችንም በጉጉት የምንጠብቀው ነገር አለ። ጤንነቱ ተመልሶለት ወደ ሀገሩ ገብቶ ወደ ስራ ተመልሶ ያስፋው የድሮ ሳቆ ተመልሶለት ማየት ሁላችንም የምንናፍቀው ነገር ነው ብዬ ነው የማስበው። አንዳንዴ ለሰው ማዘን የግድ አንድ ሰው በአካል ያን ሰው ስላወቀ አይደለም እና እኔ እንጃ እኔ በቲቪ መከታተል ስተጀመርኩ ድረስ እኔ እንጃ በጣም መልካም ጥሩ ሰው ከሳቀ ጋር የሚስቅ ካዘነ ጋር የሚያዝን ብቻ በአጠቃላይ በጣም መልካም ሰው የነበረ ሰው ነው እና ፈጣሪ ጤንነቱን ይመልስለት ነው የምለው። እኔ ሌላ ምንም የሚለው ነገር የለም። ያው ሁሉም ነገር በፈጣሪ እጅ ነው ያለው እና ፈጣሪ ጤንነቱን ይመልስለት። እኔ እንጃ በቃ በጣም ነው የምሰማው ማለት አብሶ የተናገረው ልጁ ለሱ አንድ ልጁ ነው፣ ወንድም የለውም፣ እህት የለውም ከጎኑ በህይወት የሚኖር አይመስለኝም ብሎ ሲናገር እጅግ በጣም ይከብዳል እና ፈጣሪ ለአባትየው ጤንነቱን ይመልስለት። ጤንነቱ ተመልሶለት ወደ ሀገሩ ገብቶ ወደ ስራ ተመልሶ በድሮ ሳቆ የምናይ ሰዎች ያድርገን ነው የምለው። ሌላ ምንም የምለው ነገር የለም። የሆነ አንዳንዴ በቃ ሰዎች የሆነ ስታመሙ የሆነ እንትን ሲሉ ብዙ ነገሮች እንድናስብ ያደርገናል ብዬ ነው የማስበው እኔ እንደራሴ እና በቃ የሆነ ራሳችንም እንድንጠላ ያደርጋል ብዬ ነው የማስበው። ማለት በቃ ከባድ ነው ብቻ ህይወት ያው እዚች ምድር ላይ አጭር እድሜ ብንኖረው ብቻ ይከብዳል። አንዳንዴ ሰው ያለማወቅ ይሻላል ብዬ ነው የማስበው። እኔ እንደዛ መባሉን እንጃ በጣም ነው ውስጥ እየተሰማኝ ለምን እንደሆነ አላውቅም፣ ግን አከብረዋለሁ እንደ አንድ ሰው መልካምነቱ ብዙ ጊዜ በቃ አብሶ ከልጆች ጋር የሚያደርገው ነገሮች ብዙ ብዙ ነገሮች እና ብቻ ፈጣሪ ጤንነቱን ይመልስለት። በጣም ወደ ታመመው ክፍል ገባ ማለት ሌላ ነገር ነው ማለት አይደለም እና ድኖ ሊወጣ ይችላል። ደግሞ እንደምወጣም እናምናለን፣ እንደምድንም ደግሞ እናምናለን ከፈጣሪ ጋር። ፈጣሪ ጤንነቱን ይመልስለት። እናንተም በየቤታችሁ በጸሎት አስቡ ነው የምለው። እንደምድን እናምናለን። እግዚአብሔር ከሱ ጋር ይሁን። ፈጣሪ ጤንነቱን ይመልስለት ነው የምለው። ለልጁም ደግሞ ያው አባትየው ረጅም እድሜ ይስጠው፣ ጤንነቱን መልሶለት። እውነት ያለው ነገር በጣም ከባድ ነው እና እህት የለው ወንድም የለው ከጎኑና ለአባትም ያለው ልጁ ነው፣ ለልጅም ያለው አባት ነውና ብቻ ፈጣሪ ጤንነቱን ይመልስለት ነው የምለው። እኔ ሌላ ምንም የሚለው ነገር የለም በዚህ አጋጣሚ ማለት ነው። እና ወደ ሌላኛው ሁለተኛ ቪዲዮ ሳልፍ ማለት ነው ቢኒ ዛሬ ቪዲዮ ሰርቶ ነበረ። የምር መዛዝኖኛል። በጣም ነው የተሰማኝ እውነት ለመናገር እኔ እንጃ ምን ልበላችሁ። ብቻ ወንድ ልጅ ነው ያው ቢያንስ እኔ ማለት እሷ ጋርም ስህተት ሊኖር ይችላል፣ እሱ ጋርም ስህተት ሊኖር ይችላል። ነገር ግን ራበኝ ሲል እጅግ በጣም ነው ያዘንኩኝ ማለት ነው። ያው ምን ታደርጋላችሁ፣ አንዳንዴ ከባድ ነው ማለት ማንም ሰው ከጎኑ የለም ቢያንስ ማለት ነው። እሱም ጥፋት ሊኖረው ይችላል። ግን እህቶቻችን እዚህ አብሶ እዚህ ስደት ላይ ሆነን ለሱ የምንከታተለው በእርግጥ ኢትዮጵያ ያለው ዩቲዩበሮች እኛ ነን አብዛኛ ብዬ ነው የማስበው ነው። በቃ ለሱ የምንሰጠውን ኮሜንት ብንመርጥ ካልሆነ ደግሞ ኮሜንት ባንጽፍለት መልካም ነው ብዬ ነው የማስበው እና የእሱን ሕሊና ከምንጎዳው
አናውቀውም ይሄ ልጅ ያለበት ሁኔታ። ምክንያቱም ከጎኑ ማንም የለም እውነት ለመናገር እና ብቻውን ነው የሚኖረው፣ ብቻውን ነው ያለው። እሷም ወጥታለች፣ የራሷ ምክንያት ሊኖራት ይችላል እሷም እሱም። ነገር ግን እማማ ጨቤን ስለምንደግፋት ብቻ የማይሆን ኮሜንት ባንጽፍለት ብዬ እላለሁኝ ማለት ነው። እና ነገ እነሱ ሊታረቁ ይችላሉ። በመሀላቸው ልጅ አለች እና እኛ ጥንቃቄ ብናደርግ ቢያንስ በስራ እንኳን የምትሳደቡ ሰዎች አላችሁ፣ ይሄን ቂጣ መጠፍጠፍ የምትሉ ሰዎች አላችሁ። እና ኢትዮጵያ ውስጥ እውነት ለመናገር ኑሮ ከባድ ነው። አይደለም እንኳን ኢትዮጵያ ውስጥ ላለው ቅርና እኛ እዚህ ሀገር ሰርተን ገብተን ራሱ ስንት እህቶቻችን ገብቶ ወደዚህ ሀገር እየተመለሱ ነው መኖር አቅቷቸው ማለት ነው። እና በአቅሙ ደግሞ እየኖረ ነው። ቂጣ የሚጠፍጠፍ ምንም ስራ ብቻ ሞራል የእሱ ሞራል የማይነካ ኮሜንቶች ባንጽፍለት ባናደርገው፣ እሱም ብቻ ሲሆን በቃ ሌላውም ማለት ነው እየኖረ ነው። አላምንም ለመና አልወጣም። እና ቅድም ቪዲዮ ላይ ስናገር እውነት ከባድ ነው ለወንድ ልጅ ለራሱ አብስሎ መብላት ይችላል፣ ግን እንደ ሴት የሚሆን ሰው የለም በዚህን ሰዓት ማለት ነው። እሷን ስለምንወዳት ብቻ የማይሆን ነገር ባናደርገው ብዬ እላለሁኝ ማለት ነው። ኮሜንቶቹን አይቶ በጣም እናደዳል፣ ይጽፋልም። አንዳንድ ቤት አይታችሁ ከሆነ ስለሱ ኮሜንት እንትን ቪዲዮ የሚሰሩ ልጆች ጋር በጣም ረጅም ኮሜንትን ይጽፋል ብዙ ጊዜ ማለት ነው። እና በጣም ስሜታዊ ሆኖ ነው እና ያን ነገር ደግሞ ተሰምቶት ነው እንደዛ የሚያደርገው፣ ከፍቶት ነው ያለው። ብቸኝነትም አለ። አንዳንዴ እንደ ቀልድም እንደ ጨዋታም አንዳንድ ነገሮችን ልንለው እንችላለን። ግን ኮሜንት ላይ ጥንቃቄ ብታደርጉ በቃ ባይሆን ባልጽፉለት መልካም ነው ብዬ ነው የማስበው። እና እነሱ ነገ ሊታረቁ ይችላሉ። እሱም ደግሞ ስልኩን አጥፋፍቶ እንትን ከሚል ቢያንስ እሷን ይቅርታ ጠይቆ አብሮ ቢኖሩ የተሻለ ነው የሚሆነው ብዬ ነው የማስበው። እኔ በባዶ ቤት ውስጥ ብቻውን ከምኖር ማለት ነው። እና ብቻ እኔ እንጃ፣ እኔ አዛዘኔ ለምን እንደሆነ አላውቅም። ቅድም የሰራ ቪዲዮ ላይ ምን ልበላችሁ ብቻ በቃ ብሶ ቪዲዮን እስከ መጨረሻ ሰምታችሁ ከሆነ መጨረሻ አካባቢ የሆነ በጣም የሚያዘዝን ቃላቶች የተናገረ ቃላቶች አለ። እና እህቶች የአረብ ሀገር ሆነን ማለት የትም እንሆን የት ብቻ በቃ እሱን የሚጎዳ ነገሮች ባንጽፍለት ብዬ እላለሁኝ። እኔ እንደራሴ እኛም ወንድም ይኖረናል አላችሁ ብዬ ነው የማስበው። እና ጥፋት ይኖርበትም አይኖርበትም ግን እኛ ምንም የምናውቀው ነገር የለም። ግን የእሱን ሕሊና ባንጎዳ የተሻለ ሆናል ብዬ አስባለሁ።